ወራህመቱላሂ ወበረካቱ እንዴት ናችሁ? ሁሉ ሰላም ነው ያለው አልሐምዱሊላህ። አታሳልፉ ቆይችን ቪዲዮ ሼር አድርጉልኝ። አንዲታችን የዛሬ 6 ወር አካባቢ እኔ ጋር ድርሃም አስቀምጣ ነበር። ያስቀመጠችው ምክንያት እኔን የሚሰራው ቤትና እሷ የምትሰራው ቤት ጎረቤት ነው። ወይ ቤቱን ላሳያችሁ። የምትሰራው እዚህ ቤት ነው፣ ይሄ ቤት ማለት ነው። እኔ የሚሰራው ደግሞ እዚህ ቤት ነው። ከዛ ዙባላ አንድ ላይ ነበር ምን ይለውና አንድ ቀን እሷ ኢትዮጵያዊ መሆኗን አውቃለሁ፣ እሷ አላወቀችኝም ነበርና የሆነ ጊዜ ያላባ ባህል ቆሜ ለብሼ እንዳጋጣሚ እዚህ ጋር ዙባላ እየተያልኩ ተገናኘን፣ ሰላም ተባባልን፣ ስልክ ቁጥር ተለዋወጥን ማለት ነው። ከዛ በኋላ ስልክ ቁጥር ከተለዋወጥን በኋላ እያወራን ምናምን እንዳጋጣሚ 3 ሰው ነበር የሚሰሩት፣ ከኡጋንዳና ከፊሊፒኒ ጋር ነበር የምትሰራው። ከዛ ብር አገር ቤት እየላክ ምናምን አገር ቤት ላይ ብር እያስቀመጡኝ አይደለም እያጠፉብኝ ነው እና እዚህ ማስቀመጥ አልቻልኩም ከነሱ ጋር ስለሚሰራ ክላሳችን አንድ ነው። ስለዚህ አንተ ጋር አስቀምጥልኝ ብላ 5500 ድርሃም አስቀምጣለች እኔ ጋር ማለት ነው። ከዛ ልጅቷ ካስቀመጠች ከሁለት ወር በኋላ ማለት ነው ሰዎቿ መክተብ ወሰዷት አልቶ ማለት ነው። ኦሬዲ ልጅቷ ያሰራችው 1 አመት ከምናምን ነበር። ከዛ ይቺ ልጅ ከመስመርም ጠፍታለች፣ ስልኳም አይሰራም እና እንዳጋጣሚ ሹፌሩን ጠየቅኩኝ፣ ልጅቷ ምን ሆና ምናምን ብዬ ጠየቅኩኝ። ድክ መክተብ ምናምን አለች። ከዛ ሰዎቹን ላናግር ጥረት አደረኩኝ። ሴትዮዋን አገኘሁኝና አናገርኳት። ሳናግራት መክተብ ወስደናታ ምናምን እስቲ የመክተቡን ቁጥር ምናምን ሲል የለንም አሉ። እኔ ደግሞ ፈራሁኝ፣ ብር እኔ ጋር አስቀምጣለች ምናምን ብዬ ለናገር ፈርቻለሁ። ከዛ ሰዎቹ ደግሞ ኦሬዲ ስለቆያ ነው አማራጩ ሚዲያ ላይ ማውጣት ነው። ስሟ ዙለይካ ኡስማን ነው። የመካነ ሰላም የአማራ ክልል የመካነ ሰላም ተወላጅ ናት። እና ይቺን ይታችን ይሄን ቪዲዮ የምታይ ከሆነ በውስጥ አናግሩኝ፣ ብርሽ ይጀላል። የምታቋት ዙለይካ ኡስማን የምታቋት ሰዎች ካላችሁ በውስጥ አናግሩ፣ አገናኙኝ ከሷ ጋር ታቋጅ ይላል። አማና ነው እና በቻላችሁ አቅም ሼር እና ኮፒ ሊንክ አድርጉልኝ። የወሰዷትን መክተብ አልነገሩኝም። ኦሬዲ ወራት ተቆጥሯል። ብሯ ይጀላል። እኔ የሚሰራው እዚህ ቤት ነው፣ እሷ የምትሰራው ደግሞ እዚህ ቤት ነው። ስለዚህ ቪዲዮን ሼር አድርጉላትና ልጅቷ ሀቋን ትውሰድ። ምናልባት እኔ ከሶሻል ሚዲያ ሊጠፋ ይችላልው፣ ላገኛት አልችልም። ላገኛት የምችለው ብቻ አሁን በዚህ ሶሻል ሚዲያ ብቻ ነው። ልጅቷ ሀገር ገብታ ከሆነ ቪዲዮ እንዲደርሳ ሼር አድርጉ። ዙለይካ ኡስማን ነው ስሟ። የአማራ ክልል ተወላጅ ናት፣ ግን መካነ ሰላም ነው። የት አካባቢ እንደሆነ እናንተ ታውቃላችሁ፣ አላውቅም። ብቻ የልጅቷ ሀቅ ይጀላል። ሼር አድርጉላት።